ጤናማ አመጋገብ መድኃኒት ነው። ይህ መልእክት ከኤችአይቪ ኤድስ ጋር ለሚኖሩ ወገኖቻችን ከምንም በላይ ትርጉም አለው። ትክክለኛና ጤናማ አመጋገብ ካለ ሰውነት ከኢንፌክሽን ጋር በሚያደርገው ትግል ጥንካሬ እንዲያገኝ ይረዳል። ከህመም በፍጥነት እንዲያገግሙም ያግዛል። የሰውነትን ክብደት፣ ወዝ እና አቅም በመጠበቅ በራስ መተማመን እንዲያጎለብቱ ያግዛል። ይህ ቪዲዮ በዚህ ህመም ውስጥ ላሉ የህብረተሰብ ክፍሎች፣ ለአስታማሚዎችና ለጤና ባለሙያዎች ትልቅ እገዛ ያደርጋል የሚል እምነት አለኝ። ስለዚህ ለሌሎች እንዲዳረስ ማጋራቶን አይርሱ። ለኤችአይቪ ኤድስ ተጠቂዎች የተሟላ አመጋገብ ለምን ያስፈልጋል? ባለፈው ቪዲዮያችን ለመግለጽ እንደሞከሩት ኤችአይቪ ኤድስ እና የምግብ እጥረት እርስ በርስ የተያያዙ ናቸው። የኃይል ፍላጎት መጨመር ወይም ደግሞ ሃይ ኤነርጂ ኮንሳምፕሽን አለ። ኤችአይቪ ኤድስ በደማችን ውስጥ ሲኖር ሰውነታችን በሽታውን ለመዋጋት ከፍተኛ ኃይል እንዲያወጣ ያስገድደዋል። ሁለተኛው የምግብ እጥረት፣ የምግብ አጠቃቀም መጓደል ነው። ኢንፌክሽኖች የምግብን ፍላጎት ይቀንሳሉ፣ እንዲሁም ሰውነት ምግብን በአግባቡ የመምጠጥ ወይም ደግሞ አብዘርቬሽን ሂደት ያስተጓጉላሉ። የበሽታ መከላከያ መቀነስ፣ የምግብ እጥረት ካለ ወይም ደግሞ ማልኒውትሪሽን ካለ የሰውነት የበሽታ መከላከል አቅም በእጅጉ ይቀንሳል። ይህም ወደ ከፋ የጤና ችግር ይመራል። ስለዚህ ጤናማ አመጋገብ ካለ ሕክምናው ስኬታማ ይሆናል ማለት ነው። ከኤችአይቪ ኤድስ ጋር ለሚኖሩ ወገኖች የተለመዱ የአመጋገብ ችግሮች ምንድን ናቸው? በኤችአይቪ ኤድስ ለረጅም ጊዜ ወይም ደግሞ አድቫንስድ ደረጃ የደረሱ ሰዎች ወይም የሲዲ4ቸው ከ200 በታች የሆኑ ታካሚዎች ብዙ ጊዜ ከአመጋገብ ጋር የተገናኙ የተለያዩ ችግሮች ያጋጥሟቸዋል። ከእነዚህም ውስጥ በአንደኛ ደረጃነት የሚቀመጠው የምግብ ፍላጎት መቀነስ ወይም ደግሞ ሎስ ኦፍ አፒታይት ነው። የምግብ ፍላጎት መቀነስ እንዲከሰት የሚያደርጉ በርካታ ምክንያቶችን መጥቀስ ይቻላል። ኢንፌክሽኖች፣ በመድኃኒቶች የሚከሰቱ የጎንዮሽ ጉዳቶችና ስነ ልቦናዊ ምክንያቶች ዋነኛዎቹ ናቸው። እነዚህ የምግብ ፍላጎታቸው በሚቀንስበት ጊዜ ማድረግ ካለብን መፍትሄዎች መካከል ትንሽ ግን ቶሎ ምግብ መስጠት ነው። ከ2 እስከ 3 ሰዓት ባለው የሰዓት ልዩነት ትንንሽ ምግቦችን መስጠት የኤነርጂ ኮንሳምፕሽናቸውን ወይ ደግሞ የኃይል መጠኑን ለማመጣጠን ይረዳል። ሁለተኛው ቀለል ያሉ ምግቦችን መስጠት ነው። ቀለል ያሉ ምግቦች ስንል በቀላሉ የሚፈጩና የሚዋጡ ምግቦችን እንደ ገንፎ፣ ሾርባ፣ የተፈጨ ድንች ወይም ሙዝ፣ ለስላሳ እንቁላል መስጠት ይመከራል። ሶስተኛው ኃይል ሰጪ ተጨማሪ ምግቦችን መስጠት ነው። እነዚህ ኃይል ሰጪ ተጨማሪ ምግቦች የምንላቸው እንደ አቮካዶ ቅቤ፣ የለውዝ ቅቤ እና ተጨማሪ ዘይቶችን መስጠት የኃይል እጥረትን ያስተካክልላቸዋል ማለት ነው። ሌላኛው ምግብ በሚቀርብበት ጊዜ ንጹህና ጽዱ መሆን እንዲሁም ደግሞ በትዕግስት እንዲበሉ ማበረታታት የምግብ ፍላጎታቸውን ይመልሰዋል ማለት ነው። አካላዊ እንቅስቃሴ ማድረግ፣ ትንሽ የፀሐይ ብርሃን ማግኘት ደግሞ ወይም የእግር ጉዞ ማድረግ የምግብ ፍላጎት እንዲጨምር ያግዛል። ሁለተኛው ከሚያጋጥሙ ችግሮች አንደኛው የማቅለሽለሽና የማስታወክ እንዲሁም የጣዕም ችግር ነው ማለት ነው። የጸረ ኤችአይቪ ኤድስ መድኃኒቶች እና ኢንፌክሽኖች የማቅለሽለሽ ስሜትን ሊፈጥሩ ይችላሉ። እንዲሁም ደግሞ የምግብ ጣዕም በዚህ በመድኃኒቶቹና በኢንፌክሽኖቹ ምክንያት የምግብ ቴስት ወይም ጣዕም ወደ መራራነት ወይም ደግሞ ወደ ብረት የመሰለ ጣዕም ሊቀይሩ ይችላሉ ማለት ነው። በዚህ ጊዜ ማድረግ ያለብን የምግብ ጣዕም መቀየር ካለ የማቅለሽለሽ የማስታወክ ስሜት ሲፈጠር በቀላሉ የሙቀት መጠንን ማስተካከል ነው። የምግቡን ሽታ ለመቀነስ ሴንሲቲቪቲው ለመቀነስ ቀዝቀዝ ባለ ቦታ ወይም ደግሞ በሩም ቴምፕሬቸር በምንለው ምግብን ማቅረብ ያስፈልጋል፣ ሙቀት በሌለበት ቦታ ማለት ነው። ሁለተኛው ቅባት የበዛባቸውን ምግቦች ወይም ደግሞ ስፓይሲ ወይም ደግሞ ቅባት ወይም ደግሞ ቅመማ ቅመም የበዛባቸውን ምግቦች መቀነስ፣ በተፈጥሯዊ መንገድ ለምሳሌ ደግሞ የምግብ ፍላጎት የማቅለሽለሽ ስሜትን ለመቀነስ ለምሳሌ የዝንጅብል ወይም ደግሞ የሎሚ ሻይ መስጠት ያስፈልጋል። ሌላኛው የአፍ ንጽህናን መጠበቅ፣ ምግብ ከመመገብና ከምግብ ከተመገቡ በኋላ ውሃን በንጹህ ውሃ መጉመጥመጥ የአፍ ላይ ያለውን የምግብ የማቅለሽለሽ ስሜት የብረት ወይም ደግሞ የመጎመዘዝ ስሜትን ያስተካክላል ማለት ነው። ሶስተኛው የአፍና የጉሮሮ ቁስለት ማውዝ ኤንድ ቶራት ሶር ያጋጥማል። አፍና ጉሮሮ ላይ የሚወጣ ቁስል ለምሳሌ በፈንገስ ሊሆን ይችላል፣ በሄርፐስ ሲምፕሌክስ ቫይረስ ሊከሰት ይችላል። ብዙ ጊዜ
በእነዚህ የጉሮሮ እና የአፍ ቁስል ሲከሰት ለመዋጥ በጣም አስቸጋሪ ነው ማለት ነው። ምንድነው ማድረግ ያለብን? ለስለስ ያሉ ምግቦችን መስጠት። ለስለስ ያሉ ምግቦች ስንል ለምሳሌ እርጎ፣ የወተት ተዋጽኦችን በመስጠት በቀላሉ ድካም ላለመፍጠር፣ ቁስለቱን ላለማባባስ መስጠት ያስፈልጋል። የተፈጨ ሙዝ፣ የተፈጨ ድንች፣ ሾርባ፣ አጥሚት፣ እንቁላል በመስጠት የአፍና የጉሮሮን ቁስለትን የሚያስከትለውን ህመም መቀነስ ይቻላል ማለት ነው። በተለይ ደግሞ ቅመም የሚበዛባቸው ምግቦች አለመስጠት። ጨዋማ ቅመም የሚበዛባቸው ምግቦች ጨዋማ፣ እንዲሁም ደረቅ እና አሲድነት ይዘታቸው ከፍ ያሉ እንደ ቲማቲም፣ ብርቱካን፣ ሎሚ እና ጎምዘዝ ያሉ ፍራፍሬዎችን በዚህ ሰዓት የአፍና የጉሮሮ ቁስለት ባለበት ጊዜ አለመስጠት ይመከራል ማለት ነው። ከዚህ ላይ የጠቀስናቸውን መፍትሄዎች ወስደን ለስላሳ ምግቦችን ሰጥተን አልኮል ከልክለን ቅባት የበዛባቸው ምግቦችም ሳንሰጥ ምንም ለውጥ ከሌለ ደግሞ በሐኪም ትዕዛዝ የሚታዘዙ የጸረ ፈንገስ ወይም ደግሞ አንቲፈንጋል እና የሄርፐስ ሲምፕሌክስ መድኃኒቶችን የቫይረስ ሜዲኬሽኖች መድኃኒቶችን በመውሰድ ህመሙን ማስታገዝ ይቻላል ማለት ነው። ሌላኛው እነዚህ ሰዎች ከሚያጋጥሟቸው ችግር ተቅማጥ ወይም ዲያሪያ ነው። አድቫንስድ ወይም ደግሞ ስር የሰደደ ኤችአይቪ ኤድስ ካለ አንደኛው ከሚከሰቱት ነገሮች ክሮኒክ ዲያሪያ ወይም ለረጅም ጊዜ የሚከሰት ተቅማጥ ነው። ተቅማጥ ደግሞ ሲኖር ብዙ ጊዜ ምን አለ ማለት ነው? ከፍተኛ የሆነ የምግብ እጥረት ወይም ማልአብዞርቤሽን ይኖራል ማለት ነው። ማልኒውትሪሽን ይኖራል። ማልአብዞርቤሽን ማለት የምግብ የመዋሃድ ከሰውነታችን ጋር የመዋሃድ አቅሙ ይቀንሳል ማለት ነው። ዲያሪያ ወይም ተቅማጥ ሲኖር ማድረግ ያለብን ነገር የመጀመሪያው ነገር ፈሳሽ መተካት ወይም ደግሞ ፍሉድ ሪፕሌስመንት ነው የሚደረገው። የወጣውን ፈሳሽ መተካት አስፈላጊ ስለሆነ ፈልቶ የቀዘቀዘ ንጹህ ውሃ ወይም ደግሞ ኦአርኤስ መስጠት ያስፈልጋል። ከዚህ በተጨማሪ ደግሞ ንጹህ ሾርባ ቶሎ መስጠት ያስፈልጋል። ቀለል ያሉ ምግቦችን በቀላሉ የሚፈጩ ምግቦችን ለምሳሌ ሩዝ፣ የተፈጨ ድንች፣ የበሰለ ሙዝ፣ የበሰለ ካሮት እነዚህ BRAT የአመጋገብ ስልትን መከተል ሙዝ፣ ሩዝ፣ ፓፓያ ቶስት ነገር መስጠት እነሱን ያስፈልጋል ማለት ነው። ሌላው የሚከለከሉ ነገሮች ለምሳሌ ተቅማጥ በሚኖርበት ጊዜ ካፌን ያላቸውን መጠጦች ለምሳሌ ቡና፣ ሻይ፣ ቅባት የበዛባቸው ምግቦችና ጥብሶችን ከተቅማጡ እስኪያገግሙ ድረስ አለመስጠት ይመከራል ማለት ነው። በዚህ ጊዜ ተቅማጥ በሚከሰትበት ጊዜ ከምንም በላይ አስፈላጊ የሆነው ንጽህናን መጠበቅ ነው። የግልን ንጽህና አጥብቆ መጠበቅ፣ እጅን በውሃና በሳሙና ሁሌ መታጠብ፣ እንዲሁም ደግሞ የምግብ ደህንነት ወይም ፉድ ሴፍቲን ማረጋገጥ ያስፈልጋል ማለት ነው። ሌላኛው ደግሞ የክብደት መቀነስና መክሳት ነው ወይም ደግሞ ዌስቲንግ ሲንድሮም ይባላል። በከፍተኛ ሁኔታ የክብደት መቀነስና መክሳት የአድቫንስድ ኤችአይቪ ኤድስ ምልክቶች ናቸው ማለት ነው። ስለዚህ ከፍተኛ ኃይል ሰጪና ፕሮቲን የሆኑ ምግቦችን መስጠት እንደ እንቁላል፣ ባቄላ፣ ወተት፣ ሽምብራ፣ አቮካዶ፣ ስጋ እና ለውዝ የመሳሰሉ ምግቦችን መስጠት ከፍተኛ ኃይልና ፕሮቲን ይሰጣሉ ማለት ነው። ከዚህ በተጨማሪ ኤክስትራ ኦይል የሆኑ ወይም ደግሞ ተጨማሪ ዘይትነት ያላቸው ምግቦች ለምሳሌ ዘይት፣ ቅቤ፣ የለውዝ ቅቤ እንዲሁም የካሎሪ መጠን በመጨመር የካሎሪ መጠንን ከፍ ማድረግ ያስፈልጋል ማለት ነው። እንዲሁም ክብደትን በየጊዜው መለካት ለውጡን ለመከታተል ይረዳል። ከዚህ በተጨማሪ አካላዊ እንቅስቃሴ ማድረግ ቀለል ያለ የአካል ብቃት እንቅስቃሴ ማድረግ የጡንቻ ጥንካሬውን እንዲያገኝ ያግዛል ማለት ነው። ሌላኛው ደግሞ የማይክሮኒውትሪየንት ወይም ደግሞ እጥረት ነው። ማይክሮኒውትሪየንት የምንላቸው ቫይታሚኖችና ሚነራሎች ወይም ማዕድናት ማለት ነው። ቫይታሚንና ማዕድናት ወይም ቫይታሚንና ሚነራል እጥረት ይከሰታል። የቫይታሚንና የሚነራል እጥረት በከፍተኛ ሁኔታ ሲከሰት በተለይም ደግሞ የቫይታሚን ኤ፣ ቫይታሚን ቢ ኮምፕሌክስ፣ ቫይታሚን ሲ፣ ቫይታሚን ኢ፣ ዚንክ እና ሴሌኒየም ከሚያጋጥሙ የማይክሮኒውትሪየንት የምግብ ይዘቶች መካከል ናቸው ማለት ነው። እነዚህን የማይክሮኒውትሪየንት እጥረቶችን ለማስተካከል ማድረግ ያለብን ነገር በየቀኑ አትክልትና ፍራፍሬዎችን፣ ጥራጥሬዎችን፣ ለውዝ መመገብ ያስፈልጋል። ከዚህ በተጨማሪ በቀለም ያሸበረቁ ግሬ የሆኑ አረንጓዴ ቅጠሎችን፣ አትክልትና ፍራፍሬዎችን በምግብ ውስጥ ማካተት የማይክሮኒውትሪየንት እጥረትን ያስተካክላል ማለት ነው። ከዚህ በተጨማሪ ከላይ የማይክሮኒውትሪየንቶችን በአትክልት መንገድ በፍራፍሬና በአትክልት መንገድ ተመግበውን የተሻለ ለውጥ ከሌለ በሐኪም የሚታዘዙ ሰፕሊመንቶች አሉት ማለት ነው።
እነሱን በሐኪም ትዕዛዝ መሰረት የቫይታሚንና የሚነራል ሰፕልመንቶችን መውሰድ ያስፈልጋል። ትልቁና ሌላኛው ደግሞ ከሚያጋጥሙ ችግሮች አንደኛው የውሃ እጥረት ወይም ዲሃይድሬሽን ነው ማለት ነው። በተለይም ደግሞ የምግብ ፍላጎት ሲቀንስ የፈሳሽ የመውሰድ ፍላጎታቸው አብሮ ይቀንሳል። በዚህ ፈሳሽ የመውሰድ ፍላጎታቸው ሲቀንስ ለዲሃይድሬሽን ወይም ደግሞ ለውሃ እጥረት ይጋለጣሉ። ስለዚህ ለዲሃይድሬሽን ሲጋለጡ ደግሞ ለችግሩ በጣም የተባባሰ ወርስን እያደረገ ስለሚሄድ በቂ የሆነ ፈሳሽ በቀን ከ2 እስከ 3 ሊትር ውሃ እንዲጠጡ ማገዝ ያስፈልጋል፣ መምከር ያስፈልጋል። እንዲሁም ደግሞ አጥሚት፣ የተፈጥሮ ፍራፍሬዎች ወይም ናቹራል ጁስ የምንላቸው እንደዚህ የታሸጉ ፍራፍሬዎችን ከመስጠት ይልቅ በእኛም የምናዘጋጃቸው ፍራፍሬዎችን የብርቱካን የተለያዩ ፍራፍሬዎችን ጁሶችን ጭማቂዎችን መስጠት እንዲሁም ደግሞ ሾርባ ተመራጭ ምግቦች ናቸው ማለት ነው። ተቅማጥ ወይም ዲሃይድሬሽን በሚበት ጊዜ መስጠት ከሌለብን ነገሮች አንደኛው አልኮል ነው። አልኮል አይሰጥም። ካፌን ያላቸውን ነገሮች ለምሳሌ ቡና መስጠት ፈሳሽ እንዲወጣ ያደርገዋል ማለት ነው። ስለዚህ እነዚህ ነገሮች አልኮል ቶታሊ መከልከል፣ አልኮል አለመስጠት ነው። ካፌን ያላቸውን ነገሮች ደግሞ ቡናን በጣም መቀነስ ያስፈልጋል ማለት ነው። እሺ ሌላው የቤተሰብና የማህበረሰብ ድጋፍ ያስፈልጋቸዋል። የተመጣጠነ ምግብ ማግኘት ለኤችአይቪ ኤድስ በተለይም አድቫንስ ደረጃ ለደረሱ ወሳኝ ነገር ነው ብለናል። ምግብ ደግሞ የግድ የኢኮኖሚ ነው የሚጠይቀው ማለት ነው። ስለዚህ ማህበረሰቡም ቤተሰብም ድጋፍ ማድረግ አለባቸው። ምግብ ማካፈል፣ ሼር ማድረግ ካለ መስጠት፣ እንዲበሉ ማበረታታት። የቤተሰብ አባላት ከምንም በላይ ትዕግስት ያስፈልጋል ማለት ነው። እነዚህ የኤችአይቪ ኤድስ ያለባቸውን ሰዎቻችንን ስናስታመም ከምንም በላይ ትዕግስት ያስፈልጋል ማለት ነው። ትዕግስት ማድረግ ማበረታታት ያስፈልጋል። አቅም በተቻለ መጠን ደግሞ ንጹህ የተመጣጠነ ምግብ ማቅረብ ያስፈልጋል። እንዲሁም ደግሞ የስነ ልቦና ድጋፍ ማድረግ፣ ፍቅርና እንክብካቤ መስጠት በራስ መተማመናቸውን ለመመለስ ትልቅ ሚና ይጫወታል ማለት ነው። ሁሉም አድቫንስ ኤችአይቪ ኤድስ ደረጃ የደረሱ ታካሚዎች የሚያስፈልጋቸው ነገሮች በዋናነት ምግብ፣ በቂ ፈሳሽ፣ የቤተሰብ እንክብካቤ እና መድኃኒታቸውን በአግባቡ መውሰድ ነው ማለት ነው። ለውጥ የሚጀምረው ከትንሽ ነው። ትንሽ ነገሮችን ችላ ማለት አያስፈልግም። ምግቡን በአግባቡና ቶሎ መስጠት፣ ንጽህናን መጠበቅ፣ የስነ ልቦና ድጋፍ ማድረግ፣ እነዚህ ሁሉ ከህመማቸው በቶሎ እንዲያገግሙ ያግዛቸዋል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስላል። ጠቃሚ ነው ብላችሁ ካስባችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ መስጠትም አትርሱ። አመሰግናለሁ።